ትራንዚስተር ኤሌክትሮኒክስ ኮምፖነንት ነው። ትራንዚስተሮች በተለያየ ቅርጽና መጠን ልናገኛቸው እንችላለን። በዋናነት ትራንዚስተሮች በሁለት ይከፈላሉ። ቢጄቲ ወይም ባይፖላር ጃንክሽን ትራንዚስተር እና ፌት ወይም ፊልድ ኢፌክት ትራንዚስተር ናቸው። ባይፖላር ትራንዚስተሮች ወይም ቢጄቲ በሰርኪቶች ውስጥ በሁለት አይነት መንገድ ሊያገለግሉን ይችላሉ። ይህም ማለት ለምሳሌ አንድን ቢጄቲ ትራንዚስተር ብንፈልግ እንደ ማብሪያ ማጥፊያ ስዊች ወይም እንደ አምፕሊፋየር ልንጠቀመው እንችላለን። ብዙ ጊዜ በአነስተኛ ኃይል የሚሰሩ ትራንዚስተሮች ሙሉ ጥቁር የሆነና አነስተኛ ቅርጽ ያለው አካል አላቸው። ከፍ ያለ ኃይል የሚያስተናግዱ ወይም ሃይ ፓወር ትራንዚስተሮች ደግሞ በመጠን ከቢጄቲ ትራንዚስተሮች ትንሽ ከፍ ያሉ ሆነው ከጀርባቸው ላይ አብሮ የተሰራ የብረት አካል አላቸው። ጥቅሙም ትራንዚስተሩ በሚኖረው ከፍ ያለ ስራ ምክንያት የሚፈጠርበትን ሙቀት ለመቀነስ ወይም ለማቀዝቀዝ እንዲያገለግል ነው። እንዲሁም እነዚህን ትራንዚስተሮች በኤሌክትሮኒክስ ቦርዶች ላይ ሰፋ ያለ አልሙኒየም ላይ ወይም በመጠሪያ ስሙ ሂት ሲንክ የምንለው ላይ በብሎን ታስረው ልናገኛቸው እንችላለን። ይህ ሁሉ የሚደረገው እንደነገርኳችሁ ትራንዚስተሩ ላይ የሚፈጠረውን ሙቀት ለመቀነስ ብቻ ታስቦ፣ ካልሆነ ግን ትራንዚስተሩ በሚያመነጨው አላስፈላጊ ሙቀት ምክንያት ለጊዜው በቶሎ ሊበላሹብን ይችላሉ። ቢጄቲ የትራንዚስተር አይነቶች በስፋት በኤሌክትሮኒክስ ቦርዶች ላይ የምናገኛቸው ሲሆን እነዚህ የትራንዚስተር አይነቶች በአብዛኛው በአነስተኛ የኃይል መጠን የሚሰሩ ናቸው። በመሆኑም ልክ እንደ ፊልድ ኢፌክት ትራንዚስተሮች ምንም አይነት ሂት ሲንክ የማያስፈልጋቸው ናቸው። ትራንዚስተሮችን መስራት አለመስራታቸውን ለማወቅ መልቲሜትራችንን ዳዮድ ሞድ ላይ በማድረግ ሶስቱንም እግሮች እያቀያየርን መለካት አለን። ትራንዚስተሩ በትክክል የሚሰራ ከሆነ ከ300 እስከ 500 የሚደርስ የቁጥር ንባብ በሜትራችን ላይ ማግኘት አለብን። ትራንዚስተሮችን ለየት ከሚያደርጓቸው ባህሪያት መካከል በቤዝ ተርሚናል ላይ አነስተኛ ቮልቴጅ ማለትም በትንሹ ከ0.6 እስከ 0.7 ቮልት ብንሰጠው ትራንዚስተሩ ለስራ ዝግጁ ይሆናል። ይህም ማለት መጀመሪያ ላይ ተዘግቶ የነበረው ተርሚናል ከኮሌክተር ወደ ኢሚተር ያለው በቀጥታ ኮንዳክት ማድረግ ይጀምራል ወይም የኤሌክትሪክ ኃይልን ማስተላለፍ ይጀምራል። ስለዚህ እነዚህን ትራንዚስተሮች ዘመናዊ ማብሪያ ማጥፊያ ለመስራት ልንጠቀምባቸው እንችላለን። በመሆኑም የቤዝ ከረንቱን በማብራትና በማጥፋት የሰርኪዩታ ችንን ዋና ፓወር ማለትም ኮሌክተር ቱ ኢሚተር ያለውን በትንሽ ኃይል መቆጣጠር እንችላለን። ወሳኙ ስራ ያለው ደግሞ እዚህ ጋር ነው። ታዲያ የቤዝ ከረንቱን በምን ልንቆጣጠር እንችላለን ካላችሁ የትራንዚስተሩን ቤዝ ከረንት ለመቆጣጠር ደግሞ ግዴታ ሜካኒካል ስዊች ላንጠቀም እንችላለን። ለምሳሌ የተለያዩ የሴንሰር አይነቶችን ከነዛም መሃል ሙቀትን ሴንስ የሚያደርጉ ወይም የሰዎችን እንቅስቃሴ ሴንስ ሊያደርጉ የሚችሉ ሴንሰሮችን ብንጠቀም ሴንሰሩ የሚለቀውን ሲግናል ለትራንዚስተሩ ቤዝ ብንሰጠው የሰርኪዩታችንን ሜን ፓወር አክቲቭ እና ዲአክቲቭ በማድረግ ይቆጣጠርልናል። ስለዚህ የተለያዩ የሴንሰር ሞጁሎችን ተጠቅመን ትራንዚስተሮችን እንደ አውቶማቲክ ስዊች ልንጠቀማቸው እንችላለን። አይጂቢቲ ወይም ኢንሱሌትድ ጌት ባይፖላር ትራንዚስተር እና ሞስፌት ወይም ሜታል ኦክሳይድ ሰሚኮንዳክተር ፊልድ ኢፌክት ትራንዚስተር ያሉ ፋስት ፓወር ስዊቺንግ ትራንዚስተር አይነቶችም ይገኛሉ። ብዙ ጊዜ እነዚህ የትራንዚስተር አይነቶች ዲሲን ወደ ኤሲ የሚቀይሩ ኢንቨርተር ሰርኪቶች ውስጥ እንዲሁም የተለያዩ ሞተር ድራይቨር ሰርኪቶች ውስጥ በስፋት ልናገኛቸው እንችላለን። እነዚህ የትራንዚስተር አይነቶች በከፍተኛ ፍጥነት ኃይልን የማብራትና የማጥፋት አቅም ያላቸው ሲሆን እነዚህን ትራንዚስተሮች ተጠቅመን እንደ ፕሮጀክት ስራ ወይም ኤክስፐሪመንት ከፍተኛ አቅም ያላቸውን ሃይ ቮልቴጅ ጄኔሬተር ሰርኪዩት ልንሰራ እንችላለን። ለምሳሌ ከነዚህ ትራንዚስተሮች መሃል አንዱን ተጠቅሜ የሰራውትን ሃይ ቮልቴጅ ጄኔሬተር ላሳያችሁ። ይህን ቪዲዮ ስፖንሰር ያደረገላችሁ ለጀማሪዎች ኤሌክትሮኒክስን በአማርኛ መጽሐፍ ሲሆን አሁን ባለንበት የቴክኖሎጂ ዘመን ላይ እጅግ ተፈላጊ የሆነውን የኤሌክትሮኒክስ ሙያ ካላችሁበት ቦታ ሆናችሁ በቀላሉ ለመማር ያስችላችኋል። ከጊዜው የቀደሙ ቴክኖሎጂዎችን ለመፍጠርም ሆነ ለመረዳት መነሻውን ማወቅ ግድ ይላልና እንዳያመልጣችሁ።